በጌታ የተወደደ ወንድማችን እንዳልካቸው ዘነበ ከሰሞኑ እንግዲህ በማህበራዊ ሚዲያ ላይ ሲነሳበት ለነበረው ተቃውሞ ከባድ ምላሽን ሰጥቷል። ብዙ ሰዎች እኔ ቢወዱኝ ደስ ይለኛል ከምናገረው መልእክት አንጻር፣ ባይወዱኝም ኢትስ ኦኬ። ለምን ዓለም የሚጠላውን መልእክት ነው ይዤ የመጣሁት። ዘማሪት ሀና ተክሌ ዝምታዋን ሰብራለች፣ የመዳን ቀን አሁን ነው የሚል መልእክትን ተናግራለች። እነዚህን መረጃዎች በዛሬው ፕሮግራማችን ላይ ታደምጣላችሁ። እናንተም ቪዲዮ ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በቀጥታ ወደ ፕሮግራሙ እንሻገር። መልካም ቆይታ ይሆንላችሁ። በዛሬው ዕለት ብዙዎቻችሁ እንደተመለከታችሁት የምንወደው የምናደንቀው የአርቲስት ነጻነት ወርቅነህ የቀብር ስነስርዓቱ የተፈጸመ ሲሆን በዚህም የቀብር ስነስርዓት ላይ ባለቤቱና ልጆቹን ጨምሮ አጋሮቹ ወዳጆቹ የተገኙ ሲሆን እጅግ በሚያሳዝን ሁኔታ በሞት ያጣነው አርቲስት ነጻነት ወርቅነህ እንግዲህ ይህችን ዓለም ተሰናብቶ ሄዷል። ከዚህ ጋር ተያይዞ ታዲያ በጌታ የተወደደ ወንድማችን እንዳልካቸው ዘነበ እኔን የሚያሳስበኝ አንድ ሰው ሲሞት ጌታን ተቀብሎ ይሆን ወይ የሚለው ጥያቄ ነው ማለቱን ተከትሎ በማህበራዊ ሚዲያ ላይ የተለያዩ ሀሳቦች ሲሰጡ የነበረ ሲሆን አንዳንዶች በሰው ሀዘን እውቅናን ለማግኘትና መነጋገሪያ ለመሆን የምታደርገውን ጥረት በታቆም የተሻለ ነው የሚሉ እንዳሉሉ፣ አንዳንዶች ደግሞ እንዳልክ ምንም አላጠፋም፣ ሁላችንም ሊያስጨንቀን የሚገባውንና እውነታውን የተናገረው እያሉ ነበረ። ታዲያ እንዳልክ ከደቂቃዎች በፊት እንደተናገረው ምንም ያጠፋው ጥፋት የለም ይቅርታ ጠይቅም ያለ ሲሆን ቪዲዮውን ይዘንላችኋል ትመለከታላችሁ። ዘማሪት ሀና ተክሌ ደግሞ የመዳንና የመመለስ ሰዓት አሁን ነው በሚለው መልእክቷ እንዳሻን እየሆንን በክፉ ስራ እየባስን በስውር እየፋነንን እጅ በእጅ ስላልተቀጣን እግዚአብሔር ዝም ሲል ተስማምቶ የመሰለን ካለን ዛሬ ለራሳችን እናልቅስ። የምህረት ዘመን እንዳለ የቅጣት ዘመን አለ። ሰው ባያየን እግዚአብሔር እያየን ነው። እርሱ የምህረት አምላክ ነው፣ ነገር ግን አይዘበትበትም። ዛሬ በፈቃዳችን ራሳችንን ካልገዛን ያልገዛነው ጉዳይ ነገ ሳንፈልግ ያለ ፈቃዳችን ይገዛንና ፍርሃቱ ቀርቶ እንደ ልምድ ይሆንና ከቁጥጥራችን ውጭ ሆኖ የጓዳው ለአደባባይ ይሰጠናል። እግዚአብሔር ሳይሆን ስራችን ያለ ከልካይ ያጋልጠንና ምነው በእንቁላሉ ጊዜ ያስብለናል። የመዳን ቀን አሁን ነው እንዲል ከክፉ ስራችን የመመለስም ሆነ የመዳን ሰዓት አሁን ነው። ደስ የማያሰኙ ወራቶች ሳይመጡ ክፉ ስራችን ሳይገልጠን ቀድመን ቀን ሳለን እንመለስ፣ እግዚአብሔርም ይረዳናል። በሰው እጅ ከመውደቃችን በፊት ራሳችንን ማታለል አቁመን በእግዚአብሔር ፊት በንስሐ እንውደቅ፣ እንመለስ። ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው። ብዙ ሰዎች እኔ ቢወዱኝ ደስ ይለኛል ከምናገረው መልእክት አንጻር፣ ባይወዱኝም ኢትስ ኦኬ። ለምን ዓለም የሚጠላውን መልእክት ነው ይዤ የመጣሁት። ዓለም ሁሉ ይሄን መልእክት ሳመጣ ጀርባውን ነው የምሰጠው። ለምን የመልእክቱ ባለቤት ኢየሱስ ለዓለም ጀርባውን ሰጠ። አየ ለዓለም ፊትን ከሰጠ ጥርስን ነው የምታረግፍ። የያዝከው እውነት ከዓለም ሲስተም ጋር ተቃራኒ ነው። ያንተ እውነት ውስጥ ዝሙት የለም፣ ርኩሰት የለም፣ ጥላቻ የለም፣ ስድብ የለም። ዓለም ደግሞ አፕሪሼት የምታደርገው የዚህን የሲስተም የዚህን የስጋ ስራ ነው። የስጋ ስራን የሚቃወምን ወንጌል ይዘ ከዓለማዊ ጭብጨባ ከተቀበልክ ድሮም እያመቻቸ ነው ማለት ነው። እኔ እንትና ሃይማኖት ነኝ ግን ፓስተር እንትና ይመቸኛል ከተባልክ እያመቻቸ ነው። ወጥ የሆነ ወንጌል ሰባኪ አይደለም ማለት ነው። ርዕስ ትቀይራለህ ማለት ነው። ሶፋ ላይ ስትቀመጥ ስለ ስጋ ታወራለህ፣ ደረቅ ወንበር ላይ ስትቀመጥ ኢየሱስ ትላለህ ማለት ነው። ርዕስ ላይ ደረቅ ወንበር ላይ ሶፋ ላይ የማይቀየር ርዕስ አለን ኢየሱስ። ቤተ መንግስት ብንገባም ብንወጣም የማንቀይረው ርዕስ አለን ኢየሱስ። ጥሩ ምግብ ብንበላም ባንበላም የማንቀይረው ርዕስ አለን ኢየሱስ። ቢመቸን ባይመቸን ለሰውነታችን ብንከሳ ብንጠቁር ብንወፍር የማንቀይረው ርዕስ አለን ኢየሱስ። አየ ይሄንን ርዕስ የተቀበልነው ከስጋ ምቾታችን ጋር ተያይዘን አመቻምቸን እንዋዋል ተባብለን አይደለም። ስጋችን ቢከሳ የማይከሳ ርዕስ ይዘናል። እኛ ብንጠቁር እያበበ የሚቀጥል ርዕስ ይዘናል። ለምን? ይህ ርዕስ ኢየሱስ የእግዚአብሔር ልጅ የሰው ልጆች ከኃጢአት ያድናል የሚል ነው። የጨለማው ዓለም ላይ ይህ ርዕስ በተወረወረ ቁጥር ስጋት ነው የሚሆነው። አየ የዓለም ሲስተም ሁሉ የሚጠላውን አጀንዳ ይዘህ ሰው ሁሉ እንዲወድ አጠብቅ። አንዳንድ ሰዎች ሰሞኑን አመረርከው እንዳልክ እንዲህ የምታመራ አልመሰለንም ይሉኛል። የዘላለም ሕይወት ነው የተቀበልኩት። ኢየሱስ ጋር ለምን መጣው? መጀመሪያ ላለመሞት። አሁን ለምን ተጣብቄ ቀረው? ሕይወት ስለሆነ። አየ ከኢየሱስ አንድ ኢንች በቃ ያልኩ ቁጥር እሞታለሁ። አንዳንድ ሰዎች ይመጣሉ እንዳልክ እናንተና ቀይረው እንደንተና ተመልሰዋል፣ እናንተናም አሁን ጫፍ ላይ ናቸው። የቀደመችው እናት የእመቤትን ፍቅር ለምንድን ነው ማልመለሰው? እኔ መሞት ስለማልፈልግ። ምን ማለት ነው? ከኢየሱስ ውጪ ያለ የትኛውም ህብረት ገዳይ ነው። ለምን? ኢየሱስ ኦልሬዲ ገብቶኛል፣ ተቀብዬዋለሁ፣ መንፈስ ቅዱስ አረጋግጦልኛል።
የሆኑ የሃይማኖት ሊቃን መጥተው ኢየሱስ ያድናል አያድንም ብለው እንደዚህ መነጽራቸውን ከፍ ዝቅ እያደረጉ እርግጠኝነቱን እንዲነግሩኝ አልጠብቅም። መንፈስ ቅዱስ ነው ኢየሱስ እርግጠኛ አዳኝ እንደሆነ የሚመሰክርልኝ። የመንፈስ ቅዱስን ምስክርነት የሚቃወም ሁሉ ኃጢአተኛ ነው። የኢየሱስ ሕያው ምስክር ማን ነው? መንፈስ ቅዱስ ነው። ኢየሱስ ያድናል የሚለው አንድ ሰው ከራሱ ተነስቶ አይደለም፣ ዕውቀት አይደለም፣ ሕይወት ነው። ሕይወት ደግሞ ተገልጦልናል፣ አይተንማል ብሏል ዮሐንስ። ያ የተገለጠልን ሕይወት በመንፈስ ቅዱስ በኩል ተብራርቶልናል። እና ይሄንን ስመሰክርልህ ከተቃወምከኝ እኔን አይደለም የምትቃወመው፣ መልእክቴ ነው። መልእክቴ ደግሞ የመንፈስ ቅዱስ ነው። መንፈስ ቅዱስ የማይዋሽ አምላክ ነው። ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እንግዲህ ወደ ይሁ ሚዲያ ቤተሰቦች እንደተመለከታችሁት ነው ከሰሞኑ የአርቲስት ነጻነት ህልፈትን ተከትሎ ብዙዎቻችን አዝነናል። በእውነት እጅግም የሚያሳዝን ነው። ከዚህ ጋር ተያይዞም ታዲያ እንዳልካቸው ዘነበ ያነሳውን ሀሳብ ተያይዞም የተለያዩ ሀሳቦች በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወሩ ነበር። እንደሰማችሁት እሱም ምላሽ ሰጥቷል። ምንም ይቅርታን የሚያስጠይቀኝ ነገር የለም። ኢየሱስ አሁንም ዛሬም ነገም ጌታ ነው። ሁላችሁም እሱን አምናችሁ ተቀብላችሁ ዳኑ እያለ ሀሳቡን ሲሰጥ ተመልክተናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁ ልትሰጡን ትችላላችሁ። እንደዚሁም ደግሞ የዘማሪት ሀና ተክሌንም ሀሳብ አካተል ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው የእናንተን መንፈሳዊ እውቀት ይገነባሉ፣ ያንጻሉ፣ እንደዚሁም ደግሞ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንዳልናችሁ በፕሮግራማችን ላይ ሀሳብና አስተያየታችሁን እየሰጣችሁን ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ደግሞ የትኛውንም የተሰማችሁ ማስተካከል ያለብንን ጉዳይ ካለ ልታገኙን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ መሆንም አትርሱ እያለን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ከ32000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁ ምስጋናችን ላቅ ያለ ነው። እጅግ አድርገን እናመሰግናለን። ቢፈቅድና ብንኖር ደግሞ የተለያዩ ፖድካስቶችን መንፈሳዊ የህይወት ምስክርነቶችንም አካተን ወደ እናንተ ለማቅረብ ጥረት እያደረግን ነው። እግዚአብሔርም እንደሚረዳን እናምናለን። ብትሰሟቸው ብታውቋቸው ያልናቸው መረጃዎች ለእናንተ አቀረብን። በሚቀጥለውም እንደዚህ አይነት ይጠቅሟቸዋል የምንላቸው መረጃዎች ይዘንላችሁ ለእናንተ እስክንቀርብ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።